አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ሰይድና ሙሐመድ አሽረፊል አወሊን ወልአኺሪን ወዓላ አሊሂ ወሰህቢሂ አጅማዒን። አላሁመ አልምና ማ የንፈዑና ወንፈዕና ቢማ አለምተና ወዚድና ዒልማ ሚን ፈድሊክ ወጅዐል አመለና ኻሊሰተን ሊወጅሂከል ከሪም ያ ረብ። ኢንሻአላህ ከትናንቱ የቀጠለ ዛሬ ደስ የሚለው ነገር ራሴ ባዘጋጀሁት ፒዲኤፍ ነው የመጣሁት። በፒዲኤፉ ላይ ማንኛውንም አስተያየት መጻፍ ትችላላችሁ። እንደዚህ ብታስተካክዩ፣ እንደዚህ ብታደርጉ፣ ይሄንን ብታስተካክዩ የምትሉት ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ኢንሻአላህ ዛሬ በጥያቄ ነው የምንጀምረው። ማ ሀዛ፣ ይህ ምንድን ነው? ግዑዝ ለሆነ ነገር የምንጠቀመው ጥያቄ ማ ሀዛ፣ ይህ ምንድን ነው? ሀዛ ዲክ፣ ሀዛ ዲክ፣ ይህ ዶሮ ነው። ዲክ አረብ ሀገራት ላይ ብትሄዱ ዲክ ምንድን ነው ላታውቁት ትችላላችሁ፣ ላትሰሙ ትችላላችሁ ጭራሽ። ዲክ ማለት ድጃጅ ማለት ነው፣ ድጃጅ ማለት ነው። ሀዛ ዲክ እዚህ ጋር ጥያቄ የለውም፣ ምክንያቱም ማ የለችም። ማ ሀዛ ከሆነ ጥያቄ ይሆናል። ሀዛ ከዛ ሲሆን ደግሞ ይህ እንዲህ ነው፣ ስሙን ነው የምናገረው። ሀዛ ዲክ፣ ይህ ዶሮ ነው። ይህም በምስሉ ላይ የምታዩት ዶሮ ነው። መን ሀዛ፣ ይህ በምስሉ ላይ የምታዩት ማን ነው? መን ሆነ ለሰው ሲሆን መን ሀዛ፣ ይህ ማን ነው? ሀዛ ሙደሪስ፣ ይህ አስተማሪ ነው። ይህ አስተማሪ ነው። ይህ በምስሉ ላይ የምታዩት አስተማሪ ነው። አሀዛ ቀሚስ፣ ቀጣዩ ጥያቄ አሀዛ ቀሚስ፣ ይህ ቲሸርት ነውና? ይህ ቲሸርት ነውና? ላ አይደለም። ሀዛ በምስሉ ላይ የምታዩት ነገር ቲሸርት አይደለም። ላ ሀዛ መንዲል፣ ላ ይህ መነዲል ነው ወይም ይህ ሶፍት ነው። ይህ ሶፍት ነው። ተመሪን መልመጃ። እቅራ ወክቱብ፣ እቅራ ወክቱብ፣ አንብብ ወክቱብ፣ ጻፍ። ማ ሀዛ፣ ሀዛ ቀለም። ማ ሀዛ፣ ሀዛ ቀለም፣ ይህ ቀለም እስክሪብቶ ነው። ይህ ምንድን ነው? እስክሪብቶ ነው። ሀዛ ከልብ፣ ሀዛ ከልብ፣ ይህ ውሻ ነው። ይህ ውሻ ነው። ይህም የነገሩን ስም እየነገረን ነው። መን ሀዛ፣ መን ሀዛ፣ ይህ ማን ነው? መን ሀዛ፣ ይህ ማን ነው? ሀዛ ጠቢብ፣ ይህ ዶክተር ነው። ይህ በምስሉ ላይ የምታዩት ዶክተር ነው። ሀዛ ጀመል፣ ይህ ግመል ነው። ይህ በምስሉ ላይ የምታዩት ግመል ነው። ይህ ግመል ነው። አሀዛ ከልብ፣ ይህ አፍዋን፣ አሀዛ ከልብ፣ ይህ ውሻ ነውና? ይህ ውሻ ነው። ላ አይደለም። ሀዛ ቂጣ፣ ይህ ድመት ነው፣ ውሻ አይደለም። ይህ ድመት እንጂ ውሻ አይደለም። ላ አይደለም። ሀዛ ቂጣ፣ ይህ ድመት ነው። ሀዛ ዲክ፣ ሀዛ ዲክ፣ ነዓም ትክክል፣ ይህ ዶሮ ነው። ትክክል። ሀዛ ሂሳን፣ ይህ ፈረስ ነውና? ይህ የምናየው ፈረስ ነውና? ላ ሀዛ ሂማር፣ ላ ይህ አህያ ነው። ይህ አህያ ነው። ሀዛ መንዲል፣ ሀዛ መንዲል፣ ይህ መነዲል ነው። አሀዛ ወለድ፣ አሀዛ ወለድ፣ ይህ ወንድ ልጅ ነውን? ነዓም ትክክል። ሀዛ ወለድ፣ ይህ ወንድ ልጅ ነው። መን ሀዛ፣ መን ሀዛ፣ ይህ ማን ነው?
ሀዛ ረጁል ይህ ወንድ ነው። ረጁል እና ወለድ የሚለው ወንድ ለሆነ ወንድ እንላለን። የወንዶች መገለጫ የጾታ መገለጫ ስማቸው ነው። ጥቅል የሆነ ስማቸው ማለት ነው። ወንድ ነው። ወንድ ነው። ወለድ ለህፃን ልጅም የምንጠቀመው ለወንድ ጀማዓ ለሆነ ማለት ለሙሉ ለወንድ መገለጫ የሚሆን ስም ማለት ነው። ሪጃል ለሚለው ደግሞ ተለቅ ያሉ ሰዎች ወንዶች የሚገለጹበት እናም ደግሞ የሆነ ጠንካራ ልጅ ስናይ ሀዛ ሪጃል ብለን ልንገልጸው እንችላለን። እሱ እኮ ጎበዝ ወንድ ነው፣ ጠንካራ ነው የሚለው ማለት ነው። በሚለው ልንገልጽ እንችላለን። ሀዛ ሪጃል ይህ ትልቅ ሰው ነው፣ ወንድ ነው እንጂ ልጅ አይደለም። መን ሀዛ ሪጃል ይህ ወንድ ነው። الدرس الثاني ክፍል 2 الدرس الثاني ክፍል ሁለተኛው ደርስ ሁለተኛው ትምህርት ማለት ነው። ذلك اسم الإشارة للبعيد للمفرد للمذكر ዛሊከ ማለት ያ እንደ ማለት ነው። ራቅ ላለ ነገር የምናመላክትበት ቃል ማለት ነው። ራቅ ላለ ነገር ሆኖ ሙፍረድ ለሆነ ነጠላ ለሆነ ለወንድ መገለጫ ላለው ነገር የምንጠቀምበት ቃል ማለት ነው። ዛሊከ የሚለው እንዴት መሰላችሁ? አሁን ለምሳሌ ዛሊከ ልኪታቡ ላ ረይበ ፊህ ሲል አለ በእጃችን ያለው ቁርአን ዛሊከ ልኪታብ ላ ረይበ ፊህ ይህ መጽሐፍ ይህ ቁርአን ሸክ የለበትም ሲል አዚምነቱን ታላቅነቱን እየገለጸልን ነው። ዛሊከ የሚለው ለሁለት ነገር መገለጫ ሊሆን ይችላል፣ ከዛም በላይ ሊኖረው ይችላል። አረበኛ ሰፊ ስለሆነ ማለት ነው። ዛሊከ ይህ ያንን የሚያመላክት ነው። ራቅ ያለ ነገር የሚያመላክት ነው። ትልቅ የሆነን ነገርም ማመላከቻ ነው። ያ ብለን እንደምናከብደው ማለት ነው። እሱ ምናምን እንደምንለው እንደምናከብደው ዛሊከም ለማክበድ ነገሩን ለማክበድ እና ሩቅ ላለን ነገር ለነጠላ ለሆነ ነገር የምንጠቀመው ቃል ነው ማለት ነው። ማዛሊከ ይህ ያ ምንድን ነው? ያ ምንድን ነው? ራቅ ያለ ነገር ያ ምንድን ነው እንላለን። ዛሊከ ነጅም ያ ኮከብ ነውና ዛሊከ ነጅም ያ ኮከብ ነውና ራቅ ያለ ነው ማለት ነው ቦታው። አፍዋን ዛሊከ ነጅም ጥያቄ አይደለም። እዚህ ጥያቄ ሳይሆን ዛሊከ ነጅም ያ የምታየው ነገር ኮከብ ነው። ያ የሚታየው ነገር ኮከብ ነው። ሀዛ መስጂድ ይህ መስጂድ ነው። ይህ የሚታየው ነገር መስጂድ ነው። ወዛሊከ በይት ሀዛ መስጂድ ሀዛ የምንለው መስጂዱ ቅርብ ነው ያለው። ሀዛ ስንል ይህ መስጂድ ነው። ወዛሊከ ያንኛው ደግሞ ዋው አጢፋ ትባላለች። ሁለቱን በአንድ የምታሰባስብ ማለት ነው። ወዛሊከ ያንኛው ደግሞ ራቅ ያለው ያ በይት ያንኛው በይት እንላለን ማለት ነው። ያኛው ደግሞ በይት ዋው ስትጨመር ያኛው እንላለን። ያኛው ደግሞ ያንኛው ተጨማሪ ሆነ ማለት ነው ቤቱ። ወዛሊከ በይት ያ ቤት ነው። ሀዛ ሂሳን ወዛሊከ ሂማር ይህ ፈረስ ነው። ይሄኛው ደግሞ አህያ ነው። ሀዛ ቅርብ ነው ያለው ፈረሱ። ወዛሊከ ደግሞ ራቅ ያለው ደግሞ አህያ ነው አለ ማለት ነው። አዛሊከ
አዛሊከ ከልብ አዛሊከ ከልብ ራቅ ያለ ነገር አለ ማለት ነው። ያንኛው ውሻ ነው የምናየው። ላ ሀዛ ቂጣ ላ ይህ ድመት ነው። ላ ሀዛ ይህ ድመት ነው። ላ ዛሊከ ድመት ነው። ዛሊከ ሲጨመር ሩቅ ያለን ነገር ማመላከቻ ነው። ጠይብ ማዛሊከ ማዛሊከ ያ ምንድን ነው? ማዛሊከ ይህ አልጋ ነው። ዛሊከ ሰሪር ዛሊከ ሰሪር። ይህንን ይመስላል። በግልጽ ያልሆነላችሁ ቃል ካለ ኮሜንት ላይ ማሳወቅ ትችላላችሁ። ጀዛኩሙላሁ ኸይረን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።